ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለ እግዚአብሔር ይመስገን። ዛሬ ላሳያችሁ የፈለኩት በወር አበባ ጊዜ በጣም የሚያማችሁ ሴቶች፣ በጣም የምትቸገሩ ዛሬ በቀላሉ ጥሩ ማስታገሻ ነው ማሳያችሁ ማለት ነው። እኔ ያው የወር አበባ በሚመጣብኝ ሰዓት በጣም ነው የሚያመኝ እና ይሄ ኪኒኒ መዋጥ ምናምን ለኔ ኖርማል ነው። መርፌ ነው የምወጋው። መርፌ ካልተወጋው በስተቀር ህመሙ በጣም የኔ ከባድ ነው፣ ይጥለኛል። በጣም ይሄ ነው ብዬ ለነግራችሁ አልችልም። ህመሙ ማለት ነው በጣም ነው የሚያመው። ያው ውሃ ቢይዝበትም ምንም በቃ በጣም ነው የሚያመኝ። የኔ እንዴት መሰላችሁ? የኔ የሚያመኝ ራሱ ማህፀኔን ነው የሚያመኝ። ሆድ ቁርጠት ምናምን አይደለም። ማንስትሬሽን ላይ ሆኜ ምግብ እበላለሁ እንደፈለግኩኝ ምናምን፣ ሆዴ ምንም አይለኝም። ግን ይሄ ማህፀኔ በጣም ነው የሚያመኝ ማለት ነው። እና እንደ አጋጣሚ የሆነ ጊዜ ሞከርኩት፣ ቅርንፉድ አዘጋጅቼ ሞከርኩት። በጣም አሪፍ ሆነልኝ። መርፌ መወጋት አቆምኩኝ። በጣም ለእኔ ሰራልኝ ማለት ነው። እና አሁን ያለሁት ያው አረብ ሀገር ነው፣ ሳውዲ አረቢያ ነው ያለሁት። በጣም ከባድ ነው። የመጣው ሰሞን በጣም ሲያመኝ ሴትዮ እያየች ይዛኝ ትሄድ ነበረ። በቃ ሲያመኝ እያየች ስለሚጥለኝ ምናምን ይዛኝ ትሄዳለች ሐኪም ቤት፣ መርፌ ታስወጋኛለች ማለት ነው። እና የሆነ ሰዓት ላይ የሆነ ቪዲዮ ላይ አይቼ አዘጋጀሁት። ቅርንፉዱን ጠጣሁኝ፣ ጥሩ አስታገሰልኝ ማለት ነው። ዛሬ ሁለተኛ ቀኔ ነው የወር አበባ ላይ፣ ግን ያለ ኪኒኒ ነው የተወጣሁት ማለት ነው። በጣም ያው እስከምጨርስ ድረስ እየተጠቀምኩት ነው። ህመሙን ቀንሶልኛል በጣም በቃ ከ100% 25% 15% ቢሆን ነው ህመሙ ማለት በጣም ቀንሶልኛል። ምክንያቱም እንደነገርኳችሁ ይጥለኝ ነበረ፣ ስራ ቆሜ መስራት አልችልም ነበረ፣ በጣም ከባድ ስለነበረ። አሁን ላይ ግን በጣም አሪፍ ሆኛለሁ። ሐኪም ቤትም አልሄድኩም። ልክ ዛሬውኑ ሲጀምረኝ ወዲያውኑ አፍልቼ ወዲያውኑ ጠጣሁት፣ ሻት አደረኩት። እሱ ወዲያውኑ ያስታገሰልኝ እና ያው እስከሚሄድ ድረስ ምግብም ስበላ ሊሆን ይችላል። እንዴት ነው ምግብ እየበላን ሻይ እንጠቀማለን አይደል? ልክ እንደዛ ያዘጋጀሁትን የቅርንፉድ ውሃ እጠጣዋለሁ ማለት ነው። እና ህመሙን አስታግሶልኛል። እሱን ነው ዛሬ የማሳያችሁ። ብዙ ሴቶች እንደምትቸገሩ አውቃለሁ፣ እንደሚያማችሁ አውቃለሁ ማለት ነው። እኔ እንዳዘጋጀሁት አብረን እናዘጋጃለን። ቪዲዮን እስከ መጨረሻው ማየት እንዳይረሳ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። አበረታቱኝ። ላሳያችሁ። እናም ቅርንፉዱ ይሄንን ይመስላል። በጣም ትንሽዬ ነው የምጠቀመው። በማንቆርቆሪያም ሊሆን ይችላል፣ በብረት ድስትም ሊሆን ይችላል። በፈለጋችሁት ማፍላት ትችላላችሁ። እኔ በዚህ አፈላለሁ ማለት ነው። እንጥደዋለን ማለት ነው። ውሃ አረግበታለሁ። ይሄ እስከሚንተከተክ እንጠብቀዋለን ማለት ነው። ያው ማብዛት አይጠበቅብንም፣ ቅርንፉዱን ማብዛት አይጠበቅብንም። ምክንያቱም ይሄ በራሱ በቂ ነው፣ ይሰራል። እና ከፈላ በኋላ ደግሞ ቀጣዩን ፓርት አሳያቸዋለሁ ማለት ነው። እዛ ጋር የጣድነው ቅርንፉድ እስከሚፈላ ድረስ እንደዚህ አይነት እቃ እናዘጋጃለን ማለት ነው። ያው ትንሽም መስራት ትችላላችሁ። ብዙም ደግሞ እንደኔ አንደኛችሁን ሰርታችሁ በእንደዚህ አይነት እቃ ማስቀመጥ ትችላላችሁ። ያው ህመም ስለሚኖረው 10 ጊዜ ከማፍላት አንድ አፍታ ከፈላችሁ በኋላ እንደዚህ ማስቀመጥ ትችላላችሁ። ከፈለገ ከበረደ በኋላ መጠጣት ትችላላችሁ። ከፈለጋችሁም ደግሞ በትኩሱ መጠጣት ትችላላችሁ ማለት ነው። እና ቅርንፉድ ዘፍዘፋችሁ ውሃውን አትጠቀሙ። እሺ፣ ሳይቀቀል ውሃውን ብቻ አትጠቀሙ። እዚህ ጋር ናና አጥቤ ጆክ ውስጥ አስቀምጫለሁ። ናና እንደምታውቁት በጣም ቃና አለው፣ ደስ የሚል ቃና አለው። ቅርንፉድ ትንሽ ቃናው በጣም ነው የሚያስጠላው። አሁን ቅርንፉዱን አፍልታችሁ ኖርማል ቅርንፉዱን ብቻ ለጠጣ ስትሉ በጣም ነው ቃናው የሚያስጠላው። በተለይ ዱቄቱ ከሆነ ጭራሽ አችሉትም፣ የቅርንፉዱ ሽታ ደስ ስለማይል ማለት ነው። እና ናና ታረጉበታላችሁ ማለት ነው። እንደምታዩት ቅርንፉዱ እየተንተከተከ ነው ማለት ነው። ያው ትንሽ ሰዓት እናንተከትከዋለን። ካወረድ ነው በኋላም ሲቀመጥ በቃ እየቀላ ይመጣል ውሃው ማለት ነው። ሶ
እንደዚህ በደንብ ቁርንፉዱን እናንተ ከትከዋለን። ያው እንደምታዩት ለኔ እንደዚህ ሆኗል። ያው ውሃውን እየቀየረ ነው ማለት ነው። እና ሰዓት ካላችሁ ከዚህ በላይ ቀቅሉት። እኔ ግን አሁን መጠጣት ስለፈለኩኝ ቶሎ እንዲበርድልኝ ስለፈለኩኝ ይበቃዋል ማለት ነው። አጠፋው እሳቴ። ወደ አዘጋጀሁት ጆክ ውስጥ እንከተዋለን ማለት ነው። እንደነገርኳችሁ ጆክ ውስጥ ናና አለ ማለት ነው። እንከተዋለን። እና ያው የቁርንፉድ ቃና በጣም ነው የሚያስጠላው እንደነገርኳችሁ። እና ግን አሁን ይሄ ናና ስላለው በጣም የሚገርም ነው የሚሆንላችሁ፣ የሚገርም ማለት ነው። እናም ቁርንፉድ ውሃ ከጨመራችሁ በኋላ ይሄ ሻይ ታረጉበታላችሁ። ሻይ የሚገርም በቃ የወር አበባ የሚያሟችሁ ልጆች የሚገርም ማለት ነው። እና ትንሽዬ በረድ እስከሚል እንጠብቃለን ማለት ነው። ይሄንን ይመስላል። ናና፣ ቁርንፉድ፣ ሻይ፣ ብርቱካን መጭመቅ ትችላላችሁ። ላዩ ላይ ሎሚ መጭመቅ ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። ዋና ቁርንፉድ ውሃውን መዘጋጀቱ ነው። ናናው ደግሞ ቁርንፉዱ እንዳያስጠላችሁ ያረጋል ማለት ነው። እና ሻዩ ትንሽ ከተዘፈዘፈ በኋላ ታወጡታላችሁ፣ በጣም እንዳይቀላባችሁ ማለት ነው። ያው ሻይ አፍልተን ያው እንዲያርገና ምንጠጣ። ይኸው አሁን ይሄ በቂው ነው፣ ለኔ በቂ ነው። አያችሁ። ከዛ ይሄ ትንሽ በረድ እስከሚል እንጠብቃለን። እናም ቤተሰቦች አዘጋጅተን ጨርሰናል ማለት ነው። እንደዚህ ስታስቀምጡት ይበልጥ ይሰራል። ቁርንፉዱ ውሃ ውስጥ ስላለ ይበልጥ እየሰራ እንትን ይላል ማለት ነው። ባስቀመጣችሁት ቁጥር ከለሩ እየቀየረ እንትን ይላል እና የፈለገ ያህል ብትጠጡት እንትን አይላችሁ። ምክንያቱም ቃናው አያስጠላችሁም ናና ስላለበት ማለት ነው። እና ያው ብዙዎቻችሁ ልታውቁት ትችላላችሁ፣ ቁርንፉድ ምናምን እንደምትጠቀሙ የታወቀ ነው። ግን ቃናው ስለሚያስጠላን ብዙም አንጠቀመውም ማለት ነው። ግን ማድረግ ያለብን ናና እናረግበታለን ማለት ነው። ብርቱካን ጨምቃችሁ ማድረግ ትችላላችሁ። እኔ አሁን እዛ ነገር ላይ ስለሆንኩኝ እጠጣለሁ ማለት ነው። ትንሽዬ ስኳር አድርጌያለሁ ብርጭቆዬ ላይ። በቃ ናናው ብቻ ነው የሚሸተው፣ የቁርንፉዱም ሽታ አለ እና ይሄን ሳያስጠላኝ እጠጣዋለሁ ማለት ነው። የሆነ በቃ የቁርንፉዱ ሽታ ሳያስጠላኝ እጠጣለሁ ማለት ነው። ትንሽዬ ስኳር አድርጌበታለሁ። አለማድረግ ትችላላችሁ። ያው ሻይ ባዶ የምትጠጡ ልጆች አላችሁ እውነት ለመናገር እና ይሄንን ይመስላል ማለት ነው። አሁን ይሄ በርዶም ልጠጣው እችላለሁ። አሁን ይሄ ቀርቶታል። የዚህም ቢያንስ አንድ ከግማሽ ምናምን ቀርቶታል። ቀዝቅዞም ሊሆን ይችላል። እጠጣዋለሁ። እንዲህ ባስቀመጥኩት ቁጥር የቁርንፉዱ እንትን እየወጣ ነው የሚሄደውና በቀዝቃዛም በትኩሱም ይሄ ለእናንተ ላሳያችሁ ነው። በትኩሱ የምጠጣው በትኩሱም ቢጠጣ አሪፍ ነው፣ ይበልጥ እንደው አሪፍ ነው። ግን እኔ በትኩሱ አልጠጣም። በረድ ካለ በኋላ ነው የምጠጣው። ይሄ እናንተን ለማሳየት ነው። ቁርንፉዱ እንትን የለም በቃ ሞቷል አለ። እንትኑ ግን አያስጠላም፣ ስጠጡት አያስጠላም። ቁርንፉዱ በራሱ ናናው ደስ እንዲል አድርጎታል። እና ያው ኪችናችን ጨለማ ነው፣ ቀን ነው ባይገርማችሁ፣ ግን ጨለማ ነው። ያው የድሮ ቤት ነው ያለሁት እና ይሄንን ይመስላል ማለት ነው። የወር አበባ የሚያማችሁ ልጆች እንደዚህ አዘጋጅታችሁ ጠጡ። በጣም የሚያማችሁ ልጆች ለውጥ እንደምታገኙበት ተስፋ አደርጋለሁ። ከተስማማችሁና ጥሩ ከሆነላችሁ ኮሜንት ላይ አሳውቁኝ። ቪዲዮን ደግሞ ላይክ አድርጉልኝ፣ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ በቆንጆ ቆንጆ ቪዲዮዎች እስከምንገናኝ ድረስ ባይ